መርየም እኛ ሙስሊሞች ዘንድ ቦታ አላት፣ እንወዳታለን፣ እናከብራታለን። የአላህ ሰላም በሷ ላይ ይሁን። ግን አናመልካትም። በጭንቅ ሰዓት ድረሽልን ብለን አንጠራትም። በተድላ ጊዜም አናመሰግናትም። ለጭንቃችን ደራሻችን ፈጣሪ አምላካችን አላህ ነው። ከችግርም ነፃ ስንወጣ ምስጋና የምናቀርበው ለፈጠረን አላህ ነው። አላህ ከሰጣት ክብርና ደረጃ ዝቅ አድርገን አንጠራትም። አላህ ያልሰጣትን ደረጃና ማዕረግም ከፍ አድርገን አንሰጣትም። የሷን ትልቅነት ነቢያችን አለይሂ ሰላቱ ወሰላም አስተምረውናል። መርየም አይሁዳዊ መሆኗ እንድንጠላት ምክንያት አይሆንም። አላህ ከፍ ያደረገውን ከፍ ከማድረግ ውጪ አማራጭ የለንም። ስለዚህም ከዓለማት ሴቶች ቁንጮ ተብላ በነቢያችን አለይሂ ሰላቱ ወሰላም